ሰላም እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር በጠብቆቱ በመግቦቱ እየጠበቀን የተመሰገነ ይሁን። ተወኝ ፍሬ ላፍራበት። ስለዚህን ልመና ሁል ጊዜ ሁላችንም መለመን ያስፈልጋል። ለምን? ፍሬ አልባዎች ነን። ፍሬ ካልተገኘብን ደግሞ የሚጠብቀን መቃጠል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር አነውቱ ጉንደ ወይን፣ እኔ የወይን ግንድ ነኝ ወይም ሀረግ ነኝ አለ። ስለዚህ እኛ ደግሞ ምኖቹ ነን? ቅርንጫፎቹ ነን። እናንተ ቅርንጫፎች ናችሁ ነው የተባልነው። ስለዚህ ቅርንጫፍ ደግሞ ምን ያስፈልገዋል? ማፍራት ያስፈልገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅርንጫፉ ፍሬ ይፈልጋል። ከኛ ፍሬ ይፈለግብናል። ፍሬ ማፍራት አስፈላጊ ነው። ያለ ፍሬ ግን መኖር ዋጋ ያስከፍላል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ አለ። ቅርንጫፎች ናችሁ። ስለዚህ ቅርንጫፉ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የወይን ግንድ ከሆነ እኛ ቅርንጫፎቹ ከሆነ ፍሬ ይፈልግብናል ከኛ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ ፍሬ አጥቶ እንዳይመለስ መጠንቀቅ አስፈላጊ ነው። ብዙ ጊዜ ክርስትና ሕይወት ሲባል በምቾት በተድላ የሚኖርበት ይመስለናል፣ ግን አይደለም። ክርስትና ሞትም አለበት። ክርስትና መሰደድም አለበት። ክርስትና መገፋትም አለበት። ክርስትና መጠላትም አለበት። ክርስትና እውነት ነው። በክርስትና ውስጥ ሁነን እውነት ከሌለን አርነት ልንወጣ አንችልም። እውነት አርነት ይዋጣችኋል ነው ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር። ስለዚህ እኛ የወይን ግንድ ቅርንጫፎች ፍሬ ማፍራት ያስፈልጋል። ፍሬ ሳናፈራ ከቀረን ተቆርጠን ወደ እሳቱ እንጣላለን። ወደ እሳቱ ይጣላል ነው ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ወደ እሳቱ አለመጣል ምን ያስፈልገናል? ፍሬ ማፍራት ያስፈልገናል። ፍሬ ምንድን ነው? ፍሬ መልካም ስራ ነው። የእምነት ፍሬዎች ተብሏል። በዚህ በገላትያ ምዕራፍ 5 ቁጥር 21 ላይ እምነት፣ ተስፋ፣ ፍቅር፣ ለጋስነት፣ ቸርነት፣ ራስን መግዛት፣ እነዚህ የእምነት ፍሬዎች ናቸው። እነዚህን ማፍራት ያስፈልጋል። አንዱን እንኳን ስናይ ፍቅር የሚባለውን ፍሬ ማፍራት ያስፈልጋል። ለምን? ፍቅር እግዚአብሔር ስለሆነ። ፍቅር የሌለው እግዚአብሔር የለውም ይላል። ወንድሙን የሚጠላ እስካሁን ድረስ በጨለማ ውስጥ ነው ይላል። ስለዚህ የፍቅርን ፍሬ ማፍራት አስፈላጊ ነው። በመጀመሪያ የምንጠቀመው እኛው ነን። እኛ እንጠቀማለን የፍቅር ፍሬ ስናፈራ። የፍቅር ፍሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ፍቅር ሲናገር ፍቅር የሕግ ሁሉ ፍጻሜ ነው ይላል። የሕግ ሁሉ ፍጻሜ ነው። ስለዚህ ፍቅር የሕግ ሁሉ ፍጻሜ ከሆነ የፍቅርን ፍሬ ማፍራት በጣም አስፈላጊ ነው እንጂ ነጠላ በመጣፋት ከተለያየ ቦታ መንፈሳዊ ቦታ ገዳማት
በመሄድ ብቻ ያለ ፍቅር የሚጸደቅ የሚመስልን ብዙዎች አለን። አይደለም። በመጀመሪያ ፍቅር ሊኖረን ይገባል። ወደ ተቀደሰው ስፍራ ስንሄድ ወደዚያ ስንሄድ ምሕረት ፈልገን ነው። ምሕረት የሌለን ሰዎች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ምሕረትን መጠየቅ በመጀመሪያ ምሕረት ሊኖረን ያስፈልጋል። ይቅር ባዮች የይቅርታ ልቡና ሊኖረን ያስፈልጋል። የይቅርታ ልቡና ካለን ትእዛዙን እየፈጸምነው ነው ማለት ነው። ብዙ ጊዜ እንወደዋለን እንላለን በአፍ ብቻ፣ ግን ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ብትወዱኝ ትእዛዜን ጠብቁ። አዎ አባቱን የሚወድ ልጅ የአባቱን ምክር ይሰማል። አባቱን የሚወድ ልጅ የአባቱን ትእዛዝ ይፈጽማል። አባቱን የሚወድ ልጅ አባቱ የተናገረውን ያስታውሳል። አባቱን የሚወድ ልጅ አባቱ ያስተማረውን ትምህርት ይቀበላል። አባቱ ባስተማረው ትምህርት ይኖራል። የአባቱን ትእዛዝ የማይቀበል በአፍ ብቻ ወድሃለሁ እያለ የሚኖር ከሆነ ይህ ውሸት ነው የሚሆነው፣ ማታለል ነው የሚሆነው። ሰውን ልናታለለው እንችላለን፣ እግዚአብሔርን ግን ልናታልለው አንችልም። ለምን? እግዚአብሔር ያውቃል። ይፈትን ልበ ወኩልያተ እግዚአብሔር። እግዚአብሔር ኩላሊትን ይመረምራል። እግዚአብሔር ሁሉን ነገር ያውቃል። ምንድነው የተባለ? እግዚአብሔር ያምር ህሊና። እግዚአብሔር ሐሳባችንን ያውቃል። ስለዚህ በመጀመሪያ ፍሬ ማፍራት አስፈላጊ ነው። እንደዚያች እንደ በለሷ እንዳይሆን ፍሬ እንድታጣባት እንዳንሆን። ስለዚህ ፍሬ ለማፍራት ዝግጆች መሆን ያስፈልጋል። ቀናይነት አስፈላጊ ነው። ለመቀበል ዝግጁ መሆን አስፈላጊ ነው። ይቅርታ የሌለው ልቦና ፍቅር አለ ቢል ውሸት ነው የሚሆነው። ይቅርታ የሌለው ልቦና ፍሬ ሊያፈራ አይችልም። ጨዋታ ነው የሚሆነው ኑሮ ሁሉ። ስለዚህ ፍሬ እንድናፈራ እርሱ ይርዳን። ፍሬ እስካፈራ ድረስ ተወኝ፣ ይቆየን።